أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين. نبيكم محمد بن عبد الله ثم الصلاة والسلام عليه وعلى عباد الله الصالحين وبعد. أحييكم بتحية الإسلام هي السلام عليكم ورحمة الله وبركاته. سورة المرسلات. سورة المرسلات وهي مكية. سورة المرسلات مكة لا يتوردت سورة ستهون يمئراف رئيس المرسلات تلاكيوش مالتنا. الله سبحانه وتعالى بميلاكو نفاسوش ملوال بفلقوا نقر ممالي چلال الله كالنزيم كمال باتشو نقراتوش مكاكل والمرسلات ተላኪ የሆኑ ንፋሶች አሉ። ለሰዎች ቅጣት በሚሆን መልኩ የሚላኩ ንፋሶች አሉ። በነዛ አላህ Subhanahu Wa Ta'ala ይምላል። የዚህ ምዕራፍ የርዕስ ትርጉም አልሙርሰላት ማለት ተላኪዎች ማለት ነው። يقول الله تبارك وتعالى بعد بسم الله الرحمن الرحيم በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ ካለ በኋላ እንዲህ ይላል። ወልሙርሰላቲ ዑርፈን ወልሙርሰላቲ በተላኪዎች እምላለው ዑርፈን ተከታትለው በሚላኩ ወልሙርሰላት በተላኪዎች እምላለው ዑርፋ ተከታትለው በሚላኩ በሆኑ ንፋሶች እምላለው። ፈልዓሲፋቲ ዓስፈን ፈልዓሲፋቲ የሚነፍሱ የሆኑ ዓስፈን መንፈስን የሚነፍሱ የሆኑ ወይም ደግሞ መንሻሻትን የሚሻሹ በሆኑ ንፋሶች እምላለው። ወናሽራቲ ነሽረን ወናሽራቲ መሰራጨትንም ነሽረን የሚሰራጩ በሆኑ ወናሽራቲ ማሰራጨትን ነሽረን የሚያሰራጩ በሆኑት ይሄ ዝናብ በሚዘንብ ጊዜ ዝናቡን እያሰራጩ የተለያየ ትናንሽ ውሃዎች ሆነው እንዲዘንቡ የሚያረጉ በሆኑት መላእክቶች እምላለው። ወናሽራቲ ነሽረን ወናሽራት በንፋስ እምላለው በሚያሰራጩ ነሽረን ማሰራጨትን በሚያሰራጩ በሆኑ ንፋሶች እምላለው። ፈልፋሪቃቲ ፈርቀን ፈልፋሪቃቲ የሚለዩ በሆኑ ፈርቀን መለየትን የሚለዩ በሆኑ መላእክቶች እምላለው። ሁም ይፈርቁ በይነ الحق والباطل በሐቅና በባጢል መካከል የሚለዩ የሆኑ መላእክቶች በእነሱ እምላለው ይላል። ፈልሙልቂያቲ ዚክረን ፈልሙልቂያቲ አውራጆች በሆኑት ዚክረን ተክሳጽን የሚያወርዱ በሆኑት መላእክቶች እምላለው። እኔ ወህይ በማስተላለፍ ጊዜ የኔን ወህይ በሚያወርዱ መላእክቶች እምላለው። ዑዝረን አው ኑዝራ ዑዝረን የሚወርደው ተክሳጽ ምክንያትን ለማብራራት ዑዝረን የሆነ ምክንያትን ለማብራራት ሊሆን ይችላል። አው ኑዝረን ወይም ደግሞ ለማስጠንቀቅ ወደፊት የሆነ ጉዳይ እንዳይከሰት ለማስጠንቀቅ ቁርአን የሚወርድበት ወይም ወህይ የሚወርድበት ምክንያት ዑዝረን ነው። የመጀመሪያው የሆነ ጉዳይ ከተከሰተ በኋላ የተከሰተበትን ምክንያት ለማብራራት ሊሆን ይችላል። አው ኑዝረን ወይም ደግሞ ለማስጠንቀቅ
የሆነ ጉዳይ ሳይከሰት በፊት ሙሐረም የሆነ ሐራም የሆነ ነገር ሳይከሰት በፊት ለማስጠንቀቅ አውራጆች በሆኑት እምላለሁ። ኢነማ ቱዓዱነ ለዋቂዕ ኢነማ ነገሩ ብቻና ብቻ ነው ቱዓዱነ የተቀጠራችሁት ቀጠሮ ለዋቂዕ የሚከሰት ነው። ፈኢዘ ኑጁሙ ጡሚሰት ያ የተቀጠራችሁበት ቀን የሚከሰተው ፈኢዛ ጊዜ ነው አኑጁሙ ከዋክብቶች ጡሚሰት በሚረግፉ ጊዜ ነው፣ የቂያማ ቀን ማለት ነው። ወኢዘ ሰማኡ ፉሪጀት ወኢዘ ሰማ ሰማይም የዛን ጊዜ በምትሆንበት ቀን ነው። ፉሪጀት የምትሰነጠቅበት ቀን መላኢካዎች እንዲወርዱ ሰማይ የምትሰነጣጠቅበት ቀን ነው ፉሪጀት። ወኢዘል ጂባሉ ወኢዛ የዛን ጊዜ የሚሆንበት ነው አልጂባሉ ተራራዎች ኑሲፈት የሚበታተኑበት ቀን ነው። ኑሲፈት የሚበታተኑበት። ወኢዘ ሩሱሉ ኡቂተት ወኢዛ የዛም ጊዜ አሩሱሉ መልእክተኛዎች ኡቂተት የሚቀጠሩበት ቀን ነው። በአንድ ቦታ ተሰብስበው የሚቀጠሩበት ቀን ነው። ሊአይ የውሚን ኡጅለት ሊአይ አይ ይሄ በጣም ለማግነንና ለማተለቅ ነው። ሊአይ የውሚን ለዛ ቀን ኡጅለት የተዘገየ ይሆናል። ይሄ ሁላ ክስተት ለዛ ቀን የተዘገየ ይሆናል። ኡጅለት አይ ኡኺረት ሊየውሚን ዐዚም ኡጅለት ሊሸሃደቲ ዐላ ኡመሚሃ ለዛ ቀን በህዝቦቻቸው ላይ ሊመሰክሩ የሚቆዩ ይሆናሉ። መልእክተኞች የዛን ጊዜ ይመጣሉ። ሊየውሚ ልፈስል ሊየውሚ ለዛ ቀን ነው። አልፈስል የመለያ ቀን። ወማ አድራከ ማ የውሙ ልፈስል ወማ አድራከ ምን አሳወቀህ ማ የውሙ ያ ቀን አልፈስሊ የመለያ ቀን የተባለው ነገር ምን አሳወቀ ስለሱ። ወይሉን የውመኢዝን ሊልሙከዚቢን ወይሉን የዛን ጊዜ ወየውላቸው የውመኢዝን የዛን ጊዜ ሊልሙከዚቢን ለአስተባባዮች ወየውላቸው። አለም ኑህሊክል አወሊን አለም አይደለምን ኑህሊኪ ማጥፋታችን አይደለምን አላጠፋንምን አልአወሊን የመጀመሪያዎቹን ህዝቦች አጥፊ የሆኑትን አላጠፋንምን ثم نتبعهم الآخرين ثم ከዛም በኋላ ደግሞ ኑትቢዑሁም አላስከተልንምን በማጥፋት አልአኺሪን ከነሱ በኋላ የመጡት የመጨረሻዎቹንም አጥፊዎች አላጠፋንምን። ከዛሊከ ነፍዐሉ ቢልሙጅሪሚን ከዛሊከ ልክ እንደዚህ እኮ ነው ነፍዐሉ የምናደርገው ቢልሙጅሪሚን በአመፀኛዎች በሙጅሪሞች ላይ የምናደርገው ልክ እንደዚህ ነው፣ እናጠፋለን። ወይሉን የውመኢዝን ሊልሙከዚቢን ወይሉን ወየሁላቸው የውመኢዝን የዛን ጊዜ ሊልሙከዚቢን ለነዚያ ለአጥፊዎች ወየሁላቸው። አለም ነኽሉኩም ሚን ማኢን መሂን አለም ነኽሉኩም አልፈጠርናችሁምን እናንተ የሰው ዘሮች ሆይ ሚን ማኢን ከውሃ መሂን ደካማ ከሆነ ውሃ አልፈጠርናችሁምን። ፈጀዐልናሁ ፊ ቀራሪን መኪን ፈጀዐልናሁ ከዛም አላደረግንምን ይህንን ደካማ ውሃ ፊ ቀራሪን በተረጋጋ መኪን ቦታ ላይ አላደረግንምን። ይሄ ማህፀን ማለት ነው። በማህፀን ላይ አላደረግንምን
ኢላ ቀደሪን ማዕሉም ኢላ እስከ ቀደሪን እስከ ተወሰነው ማዕሉም የታወቀ የተወሰነ እስከሆነው ጊዜ አላቆየነውምን? ያው እስከ 9 ወር አካባቢ ማለት ነው። ፈቀደርና ፈኒዕመል ቃዲሩን ታዲያ ፈቀደርና ወሰንን ፈኒዕመ ያማረ ወይም ምን ያህል ያማረነን አልቃዲሩን ከውሳኔ በኩል ምንኛ ያማርን ሆነን ይላል። ፈቀደርና የወሰንን ሆንን ፈኒዕመል ቃዲሩን ምን ያምር ወሳኝ ሆንን ይላል አላሁ ሱብሓነሁ ወተዓላ። የሰው ልጅ እንዴት እንደሚወለድ እንዴት ማህፀን ውስጥ እንደሚቆይ ይህን ሁላ አላህ ወስኗል። በዚህ ላይ ምን ያምር ወሳኝ ነን ይላል። ወይሉን የውመኢዝን ሊልሙከዚቢን ወይሉን ወየሁላቸው የውመኢዝን የዛን ጊዜ ሊልሙከዚቢን ለአስተባባዮች ለዋሾች ወየሁላቸው። አለም ነጅዐሊል አርደ ኪፋታ አለም አላደረግንም ምን ነጅዐሊ አላደረግንም ምን አልአርደ ምድርን ኪፋታ አቃፊ አላደረግንም ምን ምድርን ይላል አላህ። አሕያአን በህይወት እያላችሁም ወአምዋታ ሙታንም ሆናችሁ ምድር እናንተን እንድታቅፋችሁ አላደረግንም ምን? የሰው ልጅ ህይወት ሲኖረው በምድር ላይ ይንቀሳቀሳል አቅፎት፣ ሲሞትም ደግሞ የሚቀበርበት ነው። ወጀዐልና ፊሃ ረዋሲየ ሻሚኻቲን ወአስቀይናኩም ማአን ፉራታ ወጀዐልና አላደረግንም ምን? ፊሃ አይ በዚች ምድር ውስጥ አላደረግንም ምን? ረዋሲየ ችካሎችን ረዋሲየ ችካሎችን ሻሚኻቲን ግዙፍ የሆኑ ችካሎችን አላደረግንም ምን? ይሄ ተራራዎች ናቸው። ግዙፍ ችካሎች የተባሉት ተራራዎች ናቸው። ወአስቀይናኩም አላጠጣናችሁም ምን? ማአን ውሃን ፉራታ ጥም አርኪ የሆነ ውሃንም አላጠጣናችሁም ምን? በዚች ምድር ላይ አላህ ለሰው ዘር ብዙ ኒዕማ ውሎለታል። ወይሉን የውመኢዝን ሊልሙከዚቢን ወይሉን ወየውላቸው የውመኢዝን የዛን ጊዜ ሊልሙከዚቢን ለአስተባባዮች ወየሁላቸው። አስተባባዮች የቅያማ ቀን ወደ ጀሃነም ሂዱ ይባላሉ። እንጠሊቁ ኢላ ማ ኩንቱም ቢሂ ቱከዚቡን እንጠሊቁ ተጓዙ ይባላሉ። ኢላ ወደ ማ ኩንቱም ወደ ነበራችሁበት ቢሂ በዛ ነገር ቱከዚቡን ስታስተባብሉ በነበራችሁት በዛ ነገር ሂዱ ተጓዙ ይባላሉ። ወደ ጀሃነም ነው። ታዲያ ጀሃነም የዛን ጊዜ ተቀጣጥላ አንድ ክስተት ትፈጥራለች። እሱም ምንድነው? እንጠሊቁ ኢላ ዚልን ዚ ሰላሲ ሹዓብ እንጠሊቁ ተጓዙ ይባላሉ። ኢላ ዚልን ወደ ዚል ማለት ጥላ ነው። ወደ ጥላ ተጓዙ ይባላሉ። ምን አይነት ጥላ? ዚ ሰላሲ ሹዓብ ዚ ባለቤት የሆነ ሰላሲ 3 ሹዓብ ቅርንጫፍ ወደ 3 ቅርንጫፍ ባለቤት የሆነ ወደ ጥላ ተጓዙ ይባላሉ። ይሄ እንፋሎቱ ነው። እንፋሎቱ ሰዎች ተቀጣጥለውበት ወቁዱሃ ናሱ ወልሒጃራ ሰዎችና እንጨቶች ጀሃነም ውስጥ ማቀጣጠያ ስለሆኑ ይቃጠሉና በ3 ቀዳዳዎች ሲወጣ እንፋሎቱ ጥላ ያለ ይመስላል። ወደዛ ነው ሂዱ የሚባሉት። ዚል ሰላሲ ሹዓብ የተባለው እሱ ነው። ልክ እዛ ቦታ ላይ ሲደርሱ ታዲያ ላ ዘሊልን ወላ ዩግኒ ሚነ ለሀብ ላ ዘሊልን ጥላም የለም
ወላ ዩግኒ የሚያብቃቃም እኮ አይደለም ሚነል ለሀብ ከወላፍኑ ለሀብ ማለት ከወላፍኑ ከእሳቱ ነበልባል የሚያድናቸው ነገር የለም። ከቃጠሎ ጥላ ነው ብለው የሚጠለሉበት አይደለም። እንዳውም ኢነሃ ተርሚ ቢሸረሪን ከልቀስር ኢነሃ ያቺ እኮ ጀሃንም ተርሚ የምትወረውር ትሆናለች ቢሸረሪን ፍንጣቂን ቢሸረሪን ፍንጣቂን ከልቀስር ልክ እንደ ህንፃ የሚያክሉ ትልቅ ህንፃን የሚያክሉ እሳቶችን ፍንጣቂዎችን የምትወረውር ትሆናለች። ከአነሁ ጂማለቱ ሱፍር የሚወረወረው ደግሞ ከአነሁ ልክ እንደ ጂማለቱን እንደ ግመል ነው። ሱፍር ዳልቻ ከለር ያለው የሆነ የእሳት ፍንጣቂ የሚወረውር ይሆናል ይሄ ጀሃነም። ወይሉ የውመኢዝን ሊልሙከዚቢን ወየሁላቸው የዛን ጊዜ ሊልሙከዚቢን ለአስተባባዮች ወየሁላቸው ይላል አላህ። ሃዛ የውሙን ላ የንጢቁን ሃዛ ይህ እኮ የውሙን ቀን ነው የውሙ ቀን ነው ላ የንጢቁን የማይናገሩበት ቀን ነው። እነዚህ ሙጅሪሞች አስተባባዮች ሙከዚቦች የማይናገሩበት ቀን ነው። ወላ ዩእዘኑ ለሁም ፈየዕተዚሩን ወላ ዩእዘኑ አይፈቀድላቸውም ለሁም ለነሱ ፈየዕተዚሩን ምክንያትን ለማቅረብ አይፈቀድላቸውም። በሰሩት ክህደት አማካኝነት ምክንያት ለማቅረብ ክህደታችን የሰራ ነው በዚህ ነው ብለው ምክንያትን ለማቅረብ ከጥፋታቸው ለመዳን ምክንያትን የሚያቀርቡ አይደሉም፣ አይፈቀድላቸውም። ወይሉን የውመኢዝን ሊልሙከዚቢን ወይሉን ወየሁላቸው የውመኢዝን የዛን ጊዜ ሊልሙከዚቢን ለአስተባባዮች ሃዛ የውሙል ፈስሊ ጀመዕናኩም ወልአወሊን ሃዛ ይህ እኮ የውሙ ቀን ነው አልፈስሊ የመለያ ቀን ነው ይባላሉ። ጀመዕናኩም ሰበሰብናችሁ ወልአወሊን የመጀመሪያዎቹንም ሰበሰብን እናንተንም ከእናንተ በስተፊት የነበሩትንም የመጀመሪያዎቹንም ሁሉንም ሰበሰብን ይላል አላህ። ፈኢን ካነ ለኩም ከይዱን ፈኪዱን ፈኢን ካነ ከሆነ ለኩም ለናንተ ከነበረና ከሆነላችሁ ከይዱን ሴራን ተንኮልን በዱንያ ላይ ስትኖሩ እያሴራችሁ ከነበረ እስኪ ዛሬ ፈኪዱን አሲሩና ተንኮልን ስሩና ከዚህ ቅጣት ዳኑ ይባላሉ። ፈኢን ካነ ለኩም ለናንተ ከነበራችሁ ከይዱን ሴራ ፈኪዱን አሲሩና ተንኮልን ስሩና እስኪ ከዚህ ቅጣት ዳኑ ይባላሉ። ወይሉን የውመኢዝን ሊልሙከዚቢን ወይሉ ወየውላቸው የውመኢዝን የዛን ጊዜ ሊልሙከዚቢን ለአስተባባዮች ለውሸታሞች ወየውላቸው። ኢነል ሙተቂነ ፊ ዚላሊን ወዕዩን ታዲያ ከነዚህ ውጭ ያሉት መልካም ሰዎች በዱንያ ላይ ጥሩ ስራ ሲሰሩ የነበሩት ኢነል ሙተቂን አላህን ፈሪ ጥንቁቆቹማ ፊ ዚላሊን በጥላ ውስጥ ናቸው የሚሆኑት። በጥላ ውስጥ ተጠልለው ይቆያሉ። ወዕዩን በምንጮቹም ውስጥ ይሆናሉ። ወፈዋኪሀ ሚማ የሽተሁን ወፈዋኪሀ በፍራፍሬዎችም ውስጥ ይሆናሉ። ሚማ የሽተሁን ከሚፈልጉት እነሱ ከተመኙት ከሚፈልጉት ፍራፍሬዎች ውስጥ ይሆናሉ። ኩሉ ወሽረቡ ሀኒአን ቢማ ኩንቱም ተዕመሉን ኩሉ ብሉ ይባላሉ። ወሽረቡ ጠጡ ይባላሉ። ሀኒአን ያማረ ሲሆን
ብሉ ጠጡ ይባላሉ። ቢማ ኩንቱም በነበራችሁበት ተዕመሉን ስትሰሩ በነበራችሁበት ብሉ ጠጡ ተጠቃቀሙ ይባላሉ። ኢና ከዛሊከ ነጅዚል ሙሕሲኒን ኢና እኛ አለ አላህ ራሱን ለማተለቅ ነው እኛ ያለው። ከዛሊከ ልክ እንደዚህ ነጅዚ እንመነዳለን አልሙሕሲኒን መልካም የሰሩ ሰዎችን እንመነዳቸዋለን። ወይሉን የውመኢዝን ወየሁላቸው የዛን ጊዜ ሊልሙከዚቢን ለአስተባባዮች ወየሁላቸው። ኩሉ ወተመተዑ ቀሊለን ኢነኩም ሙጅሪሙን። ይሄ ደግሞ ለዛቻ ነው። ዛቻ ሊዛትባቸው ነው እነዛን ሙጅሪሞች። ኩሉ ብሉ፣ ወተመተዑ ተጠቃቀሙ፣ ቀሊለን የተወሰነችን ፊል ሐያት ዱንያ ማለት ነው። ኢነኩም እናንተኮ ሙጅሪሙን አመፀኛዎች ናችሁ፣ እናንተ አመፀኛዎች ናችሁ። ብሉ ጠጡ፣ ያው ቅጣቱ ግን የማይቀርላችሁ ነው ይባላሉ። ወይሉን የውመኢዝን ሊልሙከዚቢን ወይሉን ወየውላቸው የውመኢዝን የዛን ጊዜ ሊልሙከዚቢን ለአስተባባዮች ወየውላቸው። ወኢዛ ቂለ ለሁም እርከዑ ላ የርከዑን ወኢዛ በተባሉ ጊዜ ወኢዛ ጊዜ ቂለ ለሁም ቂለ ተብለው በተባሉ ጊዜ ለሁም ለነሱ እርከዑ አጎንብሱ በተባሉ ጊዜ እርከዑ አጎንብሱ ተብለው በተባሉ ጊዜ ላ የርከዑን የሚያጎነብሱ አይደሉም። ከትዕቢት እንዲሁም ከክህደታቸው የተነሳ ስገዱ ሲባሉ ለአላህ ተናነሱ አምልኮ ፈጽሙ ሲባሉ አይፈጽሙም። ወይሉን የውመኢዝን ሊልሙከዚቢን ወይሉን ወየውላቸው የውመኢዝን የዛን ጊዜ ሊልሙከዚቢን ለውሸታሞችና ለአስተባባዮች ወየውላቸው። ፈቢአይ ሐዲሲን ባዕደሁ ዩእሚኑን ፈቢአይ እንዴት ባለው ሐዲሲን ወሬ ወይም ንግግር ነው ባዕደሁ ከቁርአን በኋላ ባዕደ በኋላ ማለት ነው። ሁ የመጣችው ዶሚሯ ከሱ ከቁርአን በኋላ በየትኛው ንግግር ነው ዩእሚኑን የሚያምኑት? ቁርአን መጥቶ ሲነገራቸው ካላመኑ ከዛ በኋላ ምን ቢመጣ ነው የሚያምኑት ይላል አላሁ ሱብሓነሁ ወተዓላ። ሃዛ ሁወ ተፍሲር ተፍሲሩ ይህን ይመስላል። ወቢላሂ ተውፊቅ ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።